የሊዮኔል ሜሲዋ ቡድን ማለት ነው አርጀንቲና ወደ ግማሽ ፍጻሜ ማለፏን አረጋግጣለች ማለት ነው። ያራዳ ልጆች ምን አለ ተጨማሪ ደቂቃ እንኳን ባይገቡ ነገሩ እንኳን ገቡ። ምን አይነት ጎል ነው የተመለከትነው? ጁሊያን አልቫሬዝ ምን አይነት ጎል ነው ያስመለከትከን? ያራዳ ልጅ በረዶ ነው የሰራው በረኛው ነው ማለት ያራዳ ልጆች። ለማንኛውም ቆንጆ ጨዋታ ነበረ። ሁለቱ ቡድኖች ተፈሳፍሷል። ነገር ግን ጭማሪ ደቂቃ ኧረ ልንሰክር ነው ጎበዝ፣ ኧረ ልንሰክር ነው። አሁን እኮ ነጋ እኮ እሺ፣ አሁን ሰንበት ነው። እንዴት ነው እሺ የሚደረገው ነው ማለት ያራዳ ልጅ። ለማንኛውም አርጀንቲና እንግዲህ ወደ ቀጣዩ ዙር ማለፏን እንግዲህ ያረጋግጣለች ማለት ነው። ያራዳ ልጆች በቃ ይመቻችሁ። ሁሉንም ጨዋታ ድራማቲክ በሆነ ወይ ነው አርጀንቲና የሚያሸንፈው። ማን እስከ ጠዋት ድረስ በስማም ነጋብን እያየን አረ አሜሪካ አረ በስማም ዴ ጋይስ ምን አይነት ጌም ነው እያየን ያለ ነው? ቶርናመንቱ ሙሉ አርጀንቲና የሚጫወቱት ጌም ልክ አይደለም። ማን ሜሲ ማለት ነው እርግጠኛ ነኝ የወርልድ ካፕ ሲያልቅ 2 ወር ምናምን ነው ረፍት የሚያስፈልገው። ማን ስንተኛ ጌሙ ነው ኤክስትራ ታይም 120 ደቂቃ ስንተኛው ጌሙ ነው ሲጫወት ማለት ነው። ሙሉ ጨዋታውን ነው እየሮጠ የነበረው ማለት ነው። ገብቷችኋል አይደል? አልቫሬዝ መጨረሻ ላይ ማለት ነው ከፈታቸው። ምን አይነት ጎል ነው በኢየሱስ! ምን አይነት ጎል ነው! አተ 100 ምናምን ኪሎ ሜትር ይመታል እንዴ ኳስ 90 ዲግሪ ላይ ምን አለበት የሆነ ቀልብ ታረው እንደዛ ይተኮሳል። ከዛ ላውታሩ ደገመባቸው። ምን ጥያቄ የለውም ስዊዘርላንዶች መውጣታቸው አይቀርም ማለት ግን ስዊዘርላንዶች የተከላከሉበት ወይ ማድነቅ አለብን። በስመ አብ ማን ሜሲ ዛሬ አሲስት አድርጓል ከኮርና ማለት ነው። ገብቷችኋል? አርጀንቲና ሴት ፒስ ሲሆኑ መሰለኝ ማን ስንተኛ ኮርና ነው እንዴ? ማን አሁን አሪፍ ጨዋታ እስካሁን ድረስ እየተጋጠሙ የነበሩት ቲሞች ማለት ነው ኖርማል ቲሞች ናቸው። ገብቷችኋል አይደለም? የአርጀንቲናን ኳሊቲ ይሄ ነው የሚያስብል የለው ማለት ነው። ብዙ የአርጀንቲናን ኳሊቲ ሊወጣ የሚችለው እየተመሩ ካምባክ ማድረጋቸው ምናምን ነው። ገብቷችኋል? አሁን ከኢንግላንድ ነው የደረሳቸው። በጣም የሳተ ጨዋታ እንደምን እርግጠኛ ነኝ። ገብቷችኋል አይደል? አልቫሬዝ ግን ክሬዲቱን መውሰድ አለበት። ዛሬ እሱ ነው ቁልፉን ክፍት ያደረገላቸው። ገብቷችኋል? ፋና አርጀንቲና ግን ሁሌ አይደብርም። ስለ ሁሌ እንደዚህ ምናምን እያልካልቅስ እኔ ለሁለተኛ ዙር ጎቴ ሀገሩን ይዞ እየሄደ ነው ብለህ ዲፍረንስ አየህ አንተ ፊፋ እያለቀስክ ነው ዛሬ። ጎቱ ግን ከሁለተኛው ዋንጫው ጫን እንመለስም። ወይኔ አልቫሬዝ ምንድነው ያገባኸው አንተ ባለጌ አጣ እዲስ የሚያደርገው ለአንተ ስዊዘርላንድ ቀሽን ያሉት እንደዛ ተከላክሎ ማለት ዋጋ የለውም መከላከላችሁ ምናምን አይላችሁ። በቃ አቁሙ ነው ያላችሁ። ከዛ ሶስተኛውን ማርቲኔዝ ደገመ አበቃ። ገባ አይደል? የኔ ጎት ደግሞ ጎል አላገባም። ለ10ኛ ተከታታይ ዓለም ዋንጫ ልትችል አሲስት ያደርጋል። ገባ ዝም የሆነ ነገር አስተዋጽኦ ሳያደርግም አይወጣም። ይሄ ነው ዲፈረንስ ነው። ጎት ስትሆን የሆነ ነገር አለ ማለት ነው። ይቻላል፣ እንገሰግሳለን ነው ማለት። አርጀንቲና ስዊዘርላንድ 3-1 ባይዘዌ እኔ ለሜሲ ብዬ ነው እንጂ አርጀንቲናን የምደግፈው ሜሲ ከሌለ ይሄንን ዘረኛ ሀገር እና ስለ ዳኝነቱ ምንም ማውራት አልፈልግም። የሜሲ ደጋፊ ስለሆንኩኝ ምንም እያሳመነኝ አይደለም። ለአርጀንቲና እየተሰጠ ያለው ዲሲዥኖች እኔ ያጠራጠረኝ። ነገር ግን በዚህም በዛም እኔ የንጉሱ ደጋፊ ስለሆንኩኝ ያው ዝም ልል እችላለሁ። ዝም ብያለሁ ኢጅፕት። እዚህ ላይ ግን ቀይ ካርድ የወጣባቸው የማይመስል ኢጅፕት ላይ እንደዚህ ግን የሜሲ ደጋፊ ስለሆንኩኝ እኔ ሜሲ ነው። ልክ ሜሲ እግር ኳስ ሲያቆሙት እነዚህን ዘረኛ ሀገሮች እነዚህ ሸረኛ ሀገሮች ማየት አልፈልግም ነው ማለት። ሜሲ ብቻ እግር ኳስን ሲያውቁ እኔ የንጉሱ ደጋፊ ነኝ ሲንስ ዴይ ዋን። ነገር ግን በጣም ኢጅፕት ላይ የተደረገው ነገር እኔ ለሜሲ ደጋፊ ነኝ። ነገር ግን ኢጅፕት ላይ የተደረገው ነገር ለእኔ በቃ በጣም ደወረት ሼር መጥፎ ዲሲዥን የሰጠባቸው። ኤኒዌይስ አርጀንቲና ከእንግሊዝ ጋር ሴሚፋይናል ላይ ይጫወታሉ። ማን እንደሚያልፍ እናያለን። ለአሁን ግን አርጀንቲና እና ንጉሱ ወደ ሴሚፋይናል አልፈዋል። ነገር ግን እኔ የሜሲ ደጋፊ እንጂ የአርጀንቲና አይደለም። አረ አርጀንቲኖች አበዙት። አሁንስ በጣም ያበዙት። አንጠልጣይ ልብ አንጠልጣይ የሆነ ተከታታይ ድራማ እኮ የሚሰሩ እኮ ነው የሚመስሉት እንዴ። እነሱ በተጫወቱ ቁጥር ወይ ተጨማሪ ደቂቃ ላይ ነው ጎል የሚያገቡት ወይ ደግሞ በተሰጠ 30 ደቂቃ ጭማሪ ላይ ነው ጎል እያገቡ የሚያሸንፉት። ግራ ግብት እኮ ነው የሚል ማንዬ። ይኸው ዛሬም እንደተለመደው እንግዲህ ልባችንን አንጠልጥለው ወደቁ፣ ተነሱ፣ ፈረጡ እያለን 130 ደቂቃ አይተናቸው ይኸው አልቫሬዝ ምን አይነት ጎል ነው ያገባው። እንዴት አባቱ ነው የሚያምረው ጎሉ ማንዬ! እንዴት አባቱ ነው የሚያምረው ሁሊያን አልቫሬዝ ማንዬ! ቀረቀረው ከ16 ከ50 ውጪ ነው። ምን ለማንኛውም የዛሬው ሰበር መረጃ ምን መሰላችሁ? ሜሲ ሳያገባ አርጀንቲና አሸንፋ ወጣለች። በቃ አርጀንቲና እንዴትም ብላ ተማሙታ አሸንፋለች። ስዊዘርላንድ ግን ያሳየችው ተጋድሎ ይለያል ነው ማለት። በቃ ያው ቀናችንን ምሽታችንን ማበላሹብን። 30 ደቂቃውን ተጨማሪ እንኳን ብታውልን ምን ነበር አርጀንቲናዎች? ፕሊዝ። ለማንኛውም ጀማዓው አርጀንቲና ከእንግሊዝ ፍስፍስ እናያለን ማለት ነው። ይመቻችሁ። በስመ አብ ቫሞስ አርጀንቲና
ለምቀኛም ለሸረኛም የማይሆን ቡድን እስከ ጠዋት አስነግቶ በኤክስትራ ታይም 3-1 በክርስቶስ አልቫሬዝ ምንድን ያረከው? ምን አይነት ጎል ነው? ላውታሮ ማርቲኔዝ ደግሞታል ማለት ነው። 3-1 የጨዋታ ኦልሞስት ተጠናቋል። ለነገሩ ወደ ፔናልቲ ሹታውት ቢሄድም ምንም እንትን የለውም እኮ 4 ፔናልቲ ነው የሚመልሰው ዲቡ ማለት ነው። እና አርጀንቲና ወደ ቀጣዩ ዙር አልፋለች። ከወደቅንም በኢንግላንድ እንውደቅ ከፈለገ እኔ ያን ያህል ኤክሳይትድ አልሆንኩም። በስዊዘርላንድ በጎዶሎ እንደዚህ የተፈተነ ቡድን ኢንግላንድን ጥሎ ያልፋል የሚል እንትን የለኝም በጭራሽ ማለት ነው። ግን እንኳን አለፈን። ሜሲ ጎል ቢያገባ ሙድ የነበረ ግን አሲስት አርጓል። ኢትስ ኦኬ 10 አሲስቶች በዓለም ዋንጫ ታሪክ በማድረግ እንግዲህ ከማራዶና በ2 በልጧል። የምንጊዜም ቶፕ አሲስት አድራጊ ነው ማለት ነው። ስለ ቀይ ካርዷ እንዳልኳችሁ ለቅሶ እየየ ምናምን አልፈልግም። በቃ ለእናንተ ሲባል ህግ ምናምን አይቀየርም። ፊፋ እየየ ብትል ምንም በቃ ህጉ አይቀየርም። እንግዲህ ለስዊዘርላንድ ሲባል ዘገምተኛ የሆነ ተጫዋች እውነቱን ለመናገር ቀይ ካርድ ባያገኝ ደስ ይለኝ ነበር፣ ለቅሷችሁን ስለማውቀው ማለት ነው። ግን ዘገምተኛ የሆነ ተጫዋች አይምሮ መልበሻ ክፍል ረስቶት መጣ። ቢጫ እንዳለበት ረስቶ የጅል ዳይቭ የማይጠቅም ዳይቭ አረገ። ዳኛ እውነትም ተሸውዶ ለፓሬዴስ ቢጫ ሰጣ። ግን በአዲሱ ህግ መሰረት ደግሞ እንደዚህ አይነት ኢንሲደንቶችን ቫር ጣልቃ ገብቶ ይመለከታል። በዚህኛው ዓለም ዋንጫ አዲስ የወጣው ህግ ያ ነው። በድሮም ህግ ሲሙሌሽን ቢጫ ካርድ በቃ የትም ቦታ ብታረግ ያሰጣል። ግን በዚህኛው ደግሞ ልዩ የሚያደርገው ቫር ጣልቃ ገብቶ በደንብ ኢንሲደንቱን ይመለከታል። ገብቶ ተመለከተው። ለፓሬዴስ ቢጫ ነበር የተሰጠው፣ እሱ ተሰርዞ ጀለስ ቀዩን በላሽ ማለት ነው። ይሄ እግር ኳስ የተጻፈ ህግ ነው። ለእናንተ ሲባል አዲስ ህግ ስለማይጻፍ እየያችሁን ቀጥሉ ማለት ነው። ለማንኛውም ባለፈ እንግዲህ አዲስ የመቋመሪያ ድርጅት መጥቷል። ኦኬ የሚባል ቲጂ ቻናል ላይ ለቅላችኋለሁ። እንግዲህ ጊፍት እየሰጠ ነው። የመጀመሪያ ብራችሁን ስታስገቡ 500 ብር፣ ሁለተኛ ሶስተኛ ስታስገቡ ብያችሁ ነበርና ባለፈ የተመዘገበ ሰው በሙሉ ገብቶ ተቀብሏል ማለት ነው ገንዘቡን። አሁንም እስቲ ላለ የመጀመሪያ እንትናችሁን ስታስገቡ 500 ብር ይሰጣችኋል ማለት ነው። እየቀጠለ ሁለተኛ፣ አራተኛ፣ ስድስተኛ እያለም ይሰጣችኋል። ቲጂ ቻናሌ ዮርዳ 99 ነው ማለት ነው። ዮርዳ 99 ስትል ታገኘዋለህ። ከ22,000 በላይ ተከታይ ያለው ቻናሌ ነው። ይመቻችሁ። ቫሞስ አርጀንቲና። እርድብን ያልኩት እናቴ እርድብን። በቃ ምን አይነት የሾርትና የርጉም ስብስብ ነው። ግን አንተ አርጀንቲና የሚባል እንዴ! እኔ ሜሲ አላገባልኝም። በቃ ዛሬ እሱ ካላገባ ምናምን ምድረ ሾርት ይቀራላ። አንድ ሾርት ቢወጣ አንድ ሌላ ሾርት አለ። ሾርት እኮ ነው። የሾርት ልጅ እኮ ነው የኔን ህይወት እኮ የሚያበላሽው ሲጀመር ማለት ሾርት የተረገማችሁ ማንሽ እስከመጣው ምናምን አሁን ማፌተኛ አለ እኔ ያለው እንዴት ነው የምንግባባው? እሺ አሁን ልንገናኝ ነው እኮ አገናኝህኝ እኮ እርጉሞች ናቸው። በቃ ወቅ እንዲህ መፋቅ ነበር። እርኩስ ናቸው እንዳትቀራ እርኩስ ነህ እርጉም። በእናንተ ምክንያት ሶፍት እየተወደደ ነው። ሁሌ አርጀንቲና ተጫወተች ለቅሶ፣ ሁሌ አርጀንቲና ተጫወተች ለቅሶ፣ የሆነ ነገር ተፈጠረ ለቅሶ። በአዲሱ የፊፋ ህግ መሰረት ጎግል አድርጋችሁ ምናምን ማየት ትችላላችሁ። አንድ ሰው ቢጫ ካርድ ካለበት ለማታለል ከሞከረና ከተጠረጠረ ቫር ይታያል። ቫር ሲታይ ደግሞ ጀለስ አየር ላይ እየደነሰች ይሁን ምንኛ ጨፈረች ነው አላውቅም። ፓፓ በጣም ስቱም ላይ ስታደርግ ነበር። ይሄ ደግሞ ቢጫ ያሰጣታል፣ በቀይ ወጣት እያለቀሰች። ይሄ ማያከራክር ነገር ነው። እባካችሁን እንዳታለቅሱብን እባካችሁን። ሶፍት ተወዶብናል ፓፓ። ወደ ጌሙ ስንመጣ አልቫሬዝ ምን አይነት ጎል ነው የነቀነከው! እርከትናኩ በዛ ደቂቃ ቋጠረ ከብተኛለ ፓፓ። ለሜሲ ቋጠረ ነበር ጎል እንዲያስቆጥር። ሜሲ ግን ቀለድክብን፣ በህይወታችን ቀለድክብና። ሜሲ ግን ተው እኔ ላንተ ብዬ እያነጋው ሜሲ እንደዛ አይደረግም። ስዊዘርላንድ ባይዙ ሚናል ቲም አልነበረም። ትንሽ አርጀንቲና መፍራታቸውን የደበረኝ ያበደ ጨዋታ ነው ያየነው። ሁሊያን ዶንሹት እያልኩ አረ አልቫሬዝ እንዳትመታ እያልኩ አፌን አሳዘኝ ዝበል ያለኝ በኢየሱስ ስም ጎል። ኧረ ጎል ኦፍኮርስ እንደምናልፍ ግልጽ ነበር። እስከ ሌሊት አስመሸዋችሁ። ከዛ በኋላ ነግቶማ ዝም አይለንም የኛ ጎት። ምንም የሆነ ነገር ሳይሰራ ይወጣም። አንድ አሲስት ይዞታል የቀረው ቢቀር እሱም ይሁን እሺ ችግር የለውም እሱ ይሁን። ስዊዘርላንድ ከአቻው በኋላ የተጫወቱት ሐራም ቦል ኧረ በስመ አብ እነዚህ ሊያልፉ ነበር ድሮ። ዛሬ ፉትቦልም ጭምር ነው ያሸነፈችው። የሚያስጠላ ኳስ ነው የሚጫወቱት፣ የሚያስጠላ ሎ ብሎክ ሜሲ ማስከፈት እስኪከብደው ድረስ። ከዛ ግን ሁሊያን ምን አለ ሆሎን አለና ኧረ ጎል ቃል የለኝም እናቴ ትሙት። ሁሊያን ችለው ነው ያልኩት። ዝም አስባለኝ እኔ እንዳመታ እያልኩ ማች ሪአክሽን ላይ ፖስት አድርጓል። አረ ስለ እግዚአብሔር እንዳመታ እያልኩ ስበል እስቲ ያለ አቤት። ከዛ ማርቲኔዝ ገላገላቸው።
ኢንግላንድ ናት ኔክስት። ኢንግላንድ እንዴት ማሸነፍ እንዳለብን እኛ እናውቃለን፣ እኛ እናሸንፋለን። ፋይናል ላይ ፕሮባብሊ ስፔን ነው የምታልፈው። ፍራንስ እንደማታልፍ እርግጠኛ ነኝ፣ ምክንያቱም የስፔንን ሚድፊልድ አውት ክላስ ማድረግ አይችሉም። ስፔን የሚገርም ቲም አላት። ስፔን ከአርጀንቲና ፕሪዲክት አድርጌላችሁ ነበረ ያኔም። አሁንም ስፔን ከአርጀንቲና ይደርሳል ብዬ አስባለሁ። ግን ዛሬም አልፈናል፣ ተጨነቅንም፣ ምንም አልንም፣ ምንም ችግር የለም አለ አልፈናል። ዛሬም ኢንጆይ እናደርገዋለን ይህንን ወርልድ ካፕ እንዳታስቡ። ውሃ እያሳሳቀ ነው የሚወስደው። አርጀንቲና ከኬፕ ቨርዲ ጋርም ወደ ኤክስትራ ታይም አምርታ አሸንፋ ወደ ኳርተር ፋይናል አለፈች። ከስዊዘርላንድ ጋርም ዛሬ በጣም ተፈተና በሴሚ ፋይናል እንግዲህ ማለፏን ማራገጥ ችላለች ማለት ነው። በጣም የሚጨንቅ ጨዋታ ነበር የተመለከተው፣ አሰልቺ ጨዋታ ነበረ ማለት ይቻላል። አስቀድማ አርጀንቲና ነበር 19ኛው ደቂቃ ላይ በማካሊስተር አማካኝነት ጎል አስቆጥራ ቀዳሚ መሆን ችላ የነበረችው። ከዛ በኋላም እንግዲህ ስዊዘርላንዶች 67ኛው ደቂቃ ላይ በእንዲያው አማካኝነት ጎል አስቆጥረው አቻ ማድረግ ቻሉ። ነገር ግን 72ኛው ደቂቃ ላይ ኤምቦሎ በቀይ ካርድ ይወጣባቸዋል። ያን በደንብ ጎድቷቸው ነበረ። ነገር ግን ፈርስት ሃፍም ሰከንድ ሃፍም እስከ ቀይ ካርዱ ድረስ ለእኔ ስዊዘርላንድ በጣም ጥሩ ሲንቀሳቀሱ ነበር። አርጀንቲና ጎሉን ካስቆጠረች በኋላ ተጨማሪ ጎል ለማግኘት ስትሄድ የነበረው ርቀትም ደካማ ነበረ። ስዊዘርላንዶች ይባስ ብሎም እንግዲህ ጎል ለማስቆጠር በሚያደርጉት ፍትጊያ ውስጥም በጨዋታው ላይ የተሻሉ ሆኖ ተገኝተውም ነበረ። ታዲያም እንግዲህ ወደ ኤክስትራ ታይም ጨዋታ አምርቶ ነበር። በኤክስትራ ታይሙ ግን አርጀንቲና የቁጥር ብልጫዋንም ተጠቅማ በጣም የበላይነት ወስዳ ተጫውታ ነበረ። ታዲያም እንግዲህ በዩሊያን አልቫሬዝ እጅግ በጣም አስደናቂ ካርል ጎል 113ኛው ደቂቃ ላይ አስቆጥረው ቀዳሚ መሆን ቻሉ፣ 2-1 በድጋሚ ማለት ነው። ከዛ 121ኛው ደቂቃ ላይ ላውታሮ ማርቲኔዝ የማሳረጊያውን ጎል በማስቆጠር አርጀንቲና ጨዋታውን 3-1 በማሸነፍ ስዊዘርላንድ በማሰናበት ወደ ሴሚ ፋይናል ማለፏን ማራገጥ ችላለች። በሴሚ ፋይናልም እንግሊዝ ከአርጀንቲና የሚፋጠጡ ይሆናል ማለት ነው። የአርጀንቲና አመጣጥ ምንም እንኳን በጣም አመርቂ የሚባል ባይሆንም ስቲል ግን አስፈሪ ናሽናል ቲም ናት። በምን አይነት ሰዓት ላይ ጎል ታስቆጥርብን እንደምትችል የማትገመት እንደሆነች ነው እያስመለከተችን የምትገኘው። ኤኒዌይ ስለዚህ ጨዋታ እናንተ የምትላላችሁ ሀሳባችሁን አጋሩኝ። የፕላስ ምልክቱ መጫ እንዳትረሱ። አርጀንቲናን አትቋቋማትም አይደለም፣ ትቋቋማታለህ ግን አታሸንፋትም ነው የምልህ። ልጆቹ ይጋደላሉ። ዳኛው ፊሽካ እስካልነፋ ድረስ አርጀንቲናውያን ይሞታሉ ሜዳ ላይ ነው የምልህ። ጁሊያን አልቫሬዝ ዘ ስፓይደር ዋን፣ ላውታሮ ማርቲኔዝ በጭማሪ ሰዓት ባስቆጠሩት 2 ጎል 3-1 በሆነ ውጤት አርጀንቲና ስዊዘርላንድን አሸንፋ ወደ ቀጣዩ ዙር አልፋለች። ቻው ግራኒት ዣካ ተብሏል። በቀጣይ ግራኒት ዣካን ቼልሲ ቤት ላይ ጠብቀው ነው የምልህ። ጁሊያን አልቫሬዝ እና ላውታሮ ማርቲኔዝ አርጀንቲናን ታድገዋል። ዘጎት ሊዮኔል አንድሬስ ሜሲ ዛሬም አሲስት አድርጓል። ማካሊስተር ያስቆጠራትን ጎል ሊዮኔል ሜሲ ነው አሲስት አድርገው። ባያገባ እንኳን የሆነ ታምር ፈጥሮ የሚወጣ ተጫዋች አለ። አርጀንቲና ለአስጨራሽ ከሆኑ ጨዋታ በኋላ 3-1 በሆነ ውጤት ወደ ቀጣዩ ዙር አልፋለች። ፎሎ ያላደረግ የፕላስ ምልክቷን ተጫን፣ ኮፒ ሊንክ ሼር አድርግልኝ።